ሰላም ሰላም እንዴት ናችሁ የዩቲዩብ ቤተሰቦቼ ደህና ናችሁ ወይ አለውላችሁ እኔ በጣም ደህና ነኝ ዛሬ እስቲ አብረን ስራ እንጀራ እየጋገርኩ ነው እዚህ ጋር በመታዩት መልኩ እያያችሁት ነው ምርጥ እንጀራ እየጋገርኩኝ ነው እዚህ ጋር አይኑ የሚያምር በቃ የሚያምር ማለት ነው ደስ የሚል ልስልስ ያለ እንጀራ ግራይኖርም ነፍስ ያጠፋል ነፋስ የሚነፍስ አመት አበባ አበባ ያለፈው ሐዘን እውነተኛ ይሆናል መቶቻማ ከፍታ ያለው ግን የሌሊት ሰማይ አይታየም እጅ ብቻ ኮከቦችን መውሰድ ማን የሰማነው አትጠይቅ በደንስ መናገር አይደፍር ነፋስ በጸጥታ ይቆማል የሰማይ ፍርሃት ልም ውስጥ አሮጊ ብርሃን ትራ ጋብቻ ከተወለዱ በኋላ የዲዝል ዘይቸው በልብ ውስጥ ለስላሳነት ፀሐይና ጨረቃ ሰውን ይዞራሉ ጊዜው አያቆምም ቀላል ሕይወት በእጅሽ ቋንቋዎችን ይዙ ቀላል ነው ፍቅር አቧራ ነው በየቀኑ ተንሳፎ ሞቅና ራስን መጨረሻ የለም በከባድ እስከሆንክ ድረስ ፍቅር አይኖርም ነፍስ ያጠፋል ነፋስ የሚነፍስ አመት አበባ አበባ ያለፈው ሐዘን እውነተኛ ይሆናል የኮከብ ወንዝ ምን ያህል በእያንዳንዱ ተገላይ የፍቅር ምልክት የተጻፈ ነው መቶፋማ ድንጋይ ጥልቅ አይደለም አንተ በጎን ብትኖር ያደነቱ የተረጋጋ ድምፅ ደፋር ከሆነ ድምፅ ምን ያህል አስደሳች በህልም ድልድይ መካከል ያዘላለም ከተማ ቀላል ነው ፍቅር አቧራ ነው በየቀኑ ተንሳፎ ሞቅና ራስን መጨረሻ የለም በከባድ እስከሆንክ ድረስ ፍቅር አይኖርም ነፍስ ያጠፋል እዚህ ጋር ጀላቲያችን ደርሶልን እየበላን ነው በሚገርም ሁኔታ እንዴት የሚጣፍጥ ጀላቲ መሰላችሁ ቻው አመሰግናለሁ ጋይስ
እና ወዳችኋለሁ ጋይስ። ሰብስክራይብ እያደረጋችሁ ቻው። አመሰግናለሁ። እና ያችሁት እዚህ ጋር የቅድም ያጠብኩትን እንጨት ያስገባሁት ነው። በዚህ መልኩ ያስገባሁት ነው። እንጨቱን አውፍሬዋለሁ። ለጀላቲ ቀጠን ብሎ አጣር ብሎ ነው የሚሆነው፣ ግን ረዘም ያደረኩት ሆን ብዬ ነው፣ እንዲመቻቸው ብዬ ነው። ለልጆቼ ወፍራም የሚያረኩት አውቄ ነው። ሲኒ ስለሆነ በረዶ ሲሆን ስናዞረው እንዳይቀነጠስ ብዬ ነው ያላቀጠንኩት እንጨቱን። እንዲህ አድርጌ ፍሪጄ ከተዋለሁኝ። እዩት ፍሪጄ ውስጥ እየከተትኩት ነው። ከዛ በኋላ በቃ በረዶ ሆኖ በጣም ነው የሚጣፍጠው። አሳያችኋለሁ ደግሞ ውጤቱን እንዴት አይነት ምርጥ ጀላቲ እንደሆነ። ቸኮሌት ነው የሚለው። በፊት ሰርቼ ስለማውቅ እኔም በጣም ነው የምወደው፣ በጣም ነው የምበላውና ቸኮላት ነው የሚለው። አብሶ ሙዙ ጣም ነው የሚሰጠው። እዚህ ጋር ደግሞ ለጎኔ ለራሴ ጁሴን አቮካዶ ፈጭቼ ልጠጣ። እዚህ ጋር ምሳዬን እየበላው ነው። ምሳዬን በልቼ የጨረስኩ ነው። ምሳዬን ብልት ጥስቅ አድርጌ እና ጀላቲያችን ደግሞ ደርሷል። እዚህ ጋር ይውላችሁ ረክቶ ወደ ማታ ነበረ እያወጣሁ እና ልጆች አላስችል ብሏቸው በደንብ ሳይረጋ ነበር እያወጣው እና በጣም ነው የሚጣፍጠው። ግን ባይረጋ ራሱ በጣም ይጣፍጥ ነበር። እዚህ ጋር ራሱ ልጅ እዩት፣ በቃ እንዴት እንደተመቸው ማለት ነው። ተመችቶት እንዴት እንደሚል ሰው እንዴት ጥብት አድርጎ እንደጣፈጠው እንደሚበላ። እኔም እንደ ሕፃን ልጅ እንደ ልጅነቴ ነበረ ተስገብግቤ ስበላ የነበረው። እና አንዳንዴ እንዲሰሩላቸው ለልጆቻችሁ። ቻው፣ አመሰግናለሁ። ሰብስክራይብ አድርጉ። ለልጆቻችሁ አንዳንዴ እንደዚህ ሰሩላቸው ቤት ውስጥ እና ሰብስክራይብ አድርጉ፣ ላይክ አድርጉ። ወዳችኋለሁ። በጣም አመሰግናለሁ። ቻው